ደስታ ማጣጣም ስላለባችሁ ሲመስለኝ ያው ይህንን ደስታ ካገኛችሁት ያው 1 አመት ነው ሆናችኋል አይደል? እና በጣም ቆየን እኮ 1 አመት ሙሉ እየተጨቃጨቃችሁ ይሁን ነገር ብቻ ሄድ መጣ እያለ ነበርና ያ ነገር ድጋሚ መመለስ ስለሌለበት ሁለታችሁ ከልጃችሁ ጋር ሆናችሁ አሪፍ ጊዜ ማሳለፍ አለባችሁ ብዬ አስባለሁ። እንደራሴ ያመንኳቸው ሰዎች ኢቭን እኔና እሱ አንድ ላይ እንድንሆን እንደማይፈልጉ በደንብ አይቼበታለሁ። እና እውነት ነው ቻሌንጅ አለ፣ ሁሌም አለ። ምንም ነፃነት እየሰጡን አይደለም። ተናገር በየሄድንበት ቦታ አይጠፉም። ሰው ምናምን ሄሜላም ብትሆን ትልካለች፣ እናውቀውንም አናውቀውንም ሰው እየላከችብን ስራ ቦታም ሲሄድ እንደዛው ከዛም ውጪ ቤት ድረስ ምናምን ብቻ የሆነ መረባበሽ የሚፈልጉት ነገር አለ። ይሄ ነገር ግን እንደማይቀጥል ማወቅ አለባችሁ። ብዙ ሰው አለ እና የዛው ሁሉ ሰው ደግሞ ሀሳብ የተለያየ ሀሳብ ነው። ገብሻላ እኔ ማስበው ሌላ ነው፣ ሌላ ሰው የሚያስበው ሌላ ነው። እና የዚህ ሁሉ ሰው ሀሳብ ደግሞ መቀበል በጣም የሚከብድ ነገር ነው። ስለዚህ የራሳችሁ ጊዜና ራሳችሁ የምታዳምጡበት ታይም ደግሞ ያስፈልጋቸዋል። በጣም ብዙ ሰው እየረበሸን ነው። ነገሮችን ቀለል አድርገን ስላለፍናቸው እኔም ያጠፋሁትን እሱም ያጠፋው ምናምን እኔ የሚቅር ብዬው እሱም እንደዛው ትቶ አብረን በቀላሉ መንገድ እኔ እንጃ ማንም በቀላሉ መንገድ አብረን እንድንመለስ የሚፈልግ አይመስለኝም። በቀላሉም ሆነ ብቻ በከባድ ኮምፕሊትሊ እኔ እና እሱ አብረን እንድንኖር የሚፈልግ ሰው የለም። በጣም የቅርቤ ምላቸው ምናምን በጣም እንዴት ነው ያመንኳቸው ሰዎች ኢቭን እኔ እና እሱ አንድ ላይ እንድንሆን እንደማይፈልጉ በደንብ አይቼበታለሁ። ሄርሜላም ብትሆኝ ማንም ሰው ብትሆኝ ማንም ሰው እንዲያለቅስ አንፈልግም። የምሬ ነው እግዚአብሔር እውነቱ ስነግርሽ እንድታለቅሽም ሆነ ምንም ነገርም እንድትፈጥሪ በህይወትሽ አንፈልግም። እኛ ክፉ ሰዎችንም አይደለንም፣ የሰውን ክፉም አንፈልግም። ስለዚህ ግን ደግሞ ነገራቶችን አምነሽ መቀበል አለብሽ። ለተወሰነ ጊዜ ከሀገር ወጣችሁ